በዚህ ምድር ላይ ሳላችሁ ትልቁ ወዳጃችሁ ረሃባችሁ ነው የሚል ምሳሌ ሰማሁ። ምክንያቱም ረሃብ ገንዘብ ሲኖራችሁ መጥቶ ገንዘብ በሌላችሁ ሰዓት ከእናንተ አይርቅም። ረሃብ ኪስ ውስጥ ያለው ነገር አይመለከተውም፣ በማንኛውም ሰዓት ይመጣል። ይሄ ለመንፈሳዊ ህይወት ትልቅ መርህ ነው። ምክንያቱም በመንፈሳዊ ህይወታችሁ ጤነኛ መሆናችሁ የሚታወቀው ሲርባችሁ። መንፈሳዊ ዓለም ላይ የተራበ ሰው መጥገቡ አይቀርም። ለዛ ነው ኢየሱስ ሲናገር እንደዚህ አለ፣ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ምክንያቱም ይጠግባሉና ብሎ ተናገረ። ኢቭን ሐኪም ቤት እንኳን ስትሄዱ ዶክተሮች ጤንነታችሁን ቼክ በሚያደርጉበት መንገድ አንዱ አፒታይት አላችሁ ወይስ የላችሁም ነው። ለምግብ አፒታይት ከሌላችሁ የማይረባችሁ ከሆነ ጤነኛ አይደላችሁም ማለት ነው። ስለዚህ በመንፈሳዊ ህይወት ማደግ፣ በመንፈሳዊ ህይወት ላይ አዳዲስ ነገሮች ወደ እናንተ እንዲመጡ መንፈስ ቅዱስ አዳዲስ ልምምዶች እንዲያለማምዳችሁ የምትፈልጉ ከሆነ አንድ ነገራችሁን ቼክ አድርጉ። ያም ደግሞ ረሃብ ነው። ረሃብ በውስጣችሁ እንዲፈጠር ደግሞ ከዚህ በፊት ደማስቆን አልፈው የሄዱ ሰዎችን ታሪክ እሱን ግቡና ማንበብ ጀምሩ። ያንን በምታዩበት ሰዓት ለነዛ ሰዎች የሆነላቸውን ነገር ስታዩ እናንተ የበለጠ መራብና መጠማት ትጀምራላችሁ። ያኔ ረሃባችሁን የሚሞላ መንፈስ ቅዱስ ወደ እናንተ መምጣት ይጀምራል። ተባረኩ።